ኪዳነ ምህረት ወዳጆች አንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምህረት ከአዲስ አበባ 140 ኪሎ ሜትር ላይ የምትገኝ በ1487 በአጼ ናኦድ ዘመነ መንግስት የተመሰረተች ጥንታዊት ታሪካዊትና የበረከት ስፍራ እንደመሆኗ በገዳሙ ላይ 12 አይነት ጸበል፣ ምዕራፈ ቅዱሳን የሾላ ዛፍ፣ በንብ የምትጠበቅ ብዙ ገቢረ ተአምር የሚደረግባት ስለሆነ ሁላችሁም መታችሁ ገዳሟን እንድታዩት ነው። በዚች ደቂቃ የሰሚነሽ ኪዳነ ምህረትን ታሪክ መናገር ቢከብድም እንደው ለመግቢያ ያክል ነው የነገርናችሁ እንጂ ብትመጡ ብዙ ሰዎች ድውያን የሚፈወሱበት በረከት የሚገኝበት ድንቅ ታሪካዊት ገዳም ስለሆነች ሁላችሁም ለደጇ ታብቃችሁ። በሰሚነሽ ኪዳነ ምህረት ገዳም ላይ ሰፊ የሆነ የልማት አገልግሎት አለ። ምክንያቱም ገዳሙ እነኝን ትልልቅ ህንፃዎች ሲሰራ ገንዘብን ታሳቢ በማድረግ አይደለም። ምእመናን ወደ ገዳማችን ሲመጡ በቂ የማረፊያ ቦታ ላይ እንዲያገኙ ጸሎት ጸልየው ከክርስቶስ ከድንግል ማርያም ጋር ከቅዱሳን ጋር የሚገናኙ ታሳቢ በማድረግ ነው። የዛሬ ዓመት ብዙ ሰዎች ከ120 ሺህ ሰው በላይ ገዳማችን ላይ መጥተው በሱባኤ ተሳትፈው ነበረ። ከዛ ውስጥ ጥቂት ሰዎች ማረፊያ ባለማግኘታቸው ትንሽ እኛም ማዝነን ነበረ። ያንን ምክንያት በማድረግ አባቶቻችን ካህናት በሙሉ ጸበልተኞቻችን ቀን ከሌሊት በመስራት 4000 ካሬ ላይ ያረፈ ትልቅ ግዙፍ ህንፃ 2500 ካሬ ላይ ያረፈ ደግሞ ባለ አራት ፎቅ ሰርተን አሁን ለዚህ ለ16 ፍልሰታ እንዲደርስልን ጧትና ማታ ቀና ደፋ እያልን ስለሆነ ነው። ጉልበቱ የጸበልተኛ ነው። ገንዘቡ ደግሞ በአደራ መልክ በገዳሙ መታችሁ ባላችሁበት ሆነ ሄዳችሁ በገዳሙ አካውንት ያስገባችሁት ገንዘብ ትልቅ ስራ ስለሰራልን ሰሚነሽ ኪዳነ ምህረት ላይ 24 ሰዓት ሙሉ ለማስተላለ በተለይ የካህናቱ ብዛት እንደምታዩት ነው። ገዳሙ ላይ ያለውን ልማትም እንደምታዩት ነው። በተለይ ደግሞ በሰሚነሽ ኪዳነ ምህረት ስር የምትተዳደር የቅድስት አርሴማ ቤተክርስቲያን እግዚአብሔር ቢፈቅድና ቢያልቅ መለኮሳት ብቻ እንዲኖሩበት ለማድረግ አባቶቻችን በቅንነት እየሰራን ያለነውና ትልቁ ነገር ሰሚነሽ ኪዳነ ምህረት ይሄን ሁሉ ስናለማ አሁን የካህናት ደሞዝ ከ1 ሚሊዮን ብር በላይ ነው የምንከፍለው። በተለይ ደግሞ አሁን የምናየው ከጀርባ ያለው ትልቁ ህንፃ ደግሞ ብረት በተወደደበት ሰዓት ላይ፣ ሲሚንቶ በተወደደበት ሰዓት ላይ፣ ሰው ኑሮ በከበደበት ሰዓት ላይ የምእመናንን ገንዘብ ባደራ መልክ ተቀብላ ገዳማ 24 ሰዓት ሙሉ እያለማች ነው የምትገኘው። ምክንያቱም ገዳሙ ላይ የሚመጡ ምእመናን በምንም አይነት ነገር ለቤት ኪራይ መዳረግ የለባቸውም። ለምንም ነገር መዳረግ ስለሌለባቸው በነፃ ኪራይ እንኳን የለውም እንደሌላ ገዳምና ገዳማችን ቀን ከሌሊት ነው የሚሰራው። ምክንያቱም በኢትዮጵያ ውስጥ ያሉ ገዳማትና አድባራት እንደ አብነት እንደ ምሳሌ ወደ ሰሚነሽ ኪዳነ ምህረት ገዳም መጥተው እንደው ልምድ ቢወስዱ በተለይ አለቆቻችን የሚሰሩ ልማቶችን ምን ያህል ጊዜ ፈጀ። አሁን ይሄ 4000 ካሬ ላይ ያረፈ 5 ወር 6 ወር ያልፈጀ ህንፃ ነው። ግን እጅግ በጣም ትልቅ ህንፃ ስለሆነ ይሄ ሁሉ የሆነው ግን የሰሚነሽ ኪዳነ ምህረት ገዳም ትልቁ ገቢያችሁ እናንተ ስለሆናችሁ እመቤታችን ድንግል ማርያም ባወጣችሁ ትተካላችሁ። በሰሚነሽ ኪዳነ ምህረት ገዳም ላይ በተለይ በዚህ ዓመት ካምና ስህተቶቻችን እኛም ተምረን በዚህ ዓመት ለሚመጡ ህዝበ ክርስቲያን በቂ የማረፊያ ቦታ ከ170 ሺህ ሰው በላይ መያዝ የሚችል ህንፃዎችን ገንብተን ሁሉ ነገር አጠናቀን መስኮት ገጥመን በር ገጥመን እያንዳንዱ አዳራሽ ውስጥ ስላድኖ የቅዱሳን ስለጥፈን በዝግጅት ላይ እንገኛለን። ይሄ ብቻም አይደለም ምእመናን ወደ ሰሚነሽ ኪዳነ ምህረት ገዳም ብትመጡ ምናልባት የማይቋረጥ መድኃኒት የስኳር እንደ ደም ግፊት ያሉ ሰዎች በሕክምና እንኳን እንደው እንዳይጨነቁ ምንም እንኳን መንፈሳዊ ቦታ ቢሆንም እንዲህ ያሉ ነገሮች ስለሚያስፈልጉን ጊዜያዊ ከደብረ ብርሃን የተለያዩ የጤና ጣቢያዎች ጋር ተነጋግረን ጊዜያዊ ጤና ጣቢያም ከፍተናል። ሌላ ደግሞ ህዝቡ ወደ ሰሚነሽ ሲመጣ ባንክ እንዳይቸገር ከ5 ከ6 ባንኮች ጋር ንግድ ባንክ፣ እነቡና እና አቢሲኒያ ሌሎችንም ባንኮችን በማነጋገር እዚህ ቦታ ላይ ለ16 ቀን ሙሉ ባንክ በመክፈት ምንም አይነት ምእመናኑ ወደ ውጭም ወደ ሌላም ቦታ ተቸገረው እንዳይሄድ በዚህ ዝግጅት ላይ እንገኛለን። ሁላችሁም በውጭም በአገር ውስጥም ያላችሁ የሰሚነሽ ኪዳነ ምህረት ልጆች ወደ ሰሚነሽ ኪዳነ ምህረት ገዳም ብትመጡ ብዙ በረከት ታገኛላችሁ። ከያዘን እንፈወሳለን፣ በረከት እናገኛለን። ልጅ የሌላችሁ ልጅ ታገኛላችሁ፣ በሽታ ያዛችሁ ትድናላችሁ። የተጨነቃችሁ ሰዎች ጭንቀታችሁ ሁሉ ስለሚነሳ ሁላችሁም
ፍልሰታን በሰሚነሽ ኪዳነ ምሕረት እንድትመጡ ገዳሟ ጥሪውን ታስተላልፋለች።